መቼ ነው የሚመቻችሁ? ስራ ቢዚ ናችሁ? ቀን ካለፈ ከረፈደ እኛ ከሰገየን በኋላ በእንባ ብንፈልገው የማናገኘው ንስሐ ያለፈን ነው። በእንባ ቢፈልገው ለንስሐ ስፍራ አላገኘም ነው የሚለው። ደጁ የተዘጋ ቀን ስፍራ እናጣለን። ግድ የላችሁ ለኔና ለእናንተ ትክክለኛ ዋስትና ቀን ነገ አይደለም። መቼ ነው? መቼ ነው? ስለዚህ ቀጠሮ እናቁ። ምንም ብዙ እኮ የሚፈልግብን ነገር የለም። ንስሐችንን መናዘዝ ብቻ። በቃ ለቀ አባት ይሄን በድያለሁ፣ ይሄን ኃጢአት ሰርቻለሁ፣ እርሶም ጸልዩልኝ፣ እርዱኝ፣ አበርቱኝ፣ ኃይል እንዲሰጠኝ መንፈስ ቅዱስ እንዲያበረታኝ ጸልዩልኝ ብቻ ማለት ነው ከኛ የሚፈልገው። ስለዚህስ አለመዘግየት፣ ገና ነኝ አለ ማለት፣ ምክንያተኛ ለመሆን፣ በወድቅ እነሳለሁ ብሎ በእግዚአብሔር ላይ ተስፋ ማድረግ፣ እነዚህ ለምስጢራተ ቤተ ክርስቲያን ተሳትፎ በጣም ያበረታቱናል። ምእመናን የክርስትና ሕይወት የሚቀጥለው እንደዚህ ነው። ከምስጢራተ ቤተ ክርስቲያን ተሳትፎ በመግባት ነው። ይህ ምንኛ ውብ ሰርግ መሰላችሁ! ክርስቶስ ከኛ ጋር የሚኖርበት ወደ ጌታ ደስታ ግባ የሚባልበት ልዩ የደስታ ሕይወት ቢኖር ቁርባናዊ በሆነ ሕይወት ከክርስቶስ ጋር ተዋህደን ስንኖር ነው።